መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንኳን ለቅዱስ ገብርኤል ዓመታዊ ንግስ በዓል በሰላም አደረሳችሁ። በዚህ ቪዲዮ ስለ ቅዱስ ገብርኤል ተራዳይነትና በዓሉ የሚከበርበትን ምክንያት በመሠረት አድርገን ስለ ዕለቱ ድንቅ ታምርና ታሪክ ሐሳቦችን አንስተን ለሕይወታችን የሚጠቅመንን አንዳንድ ጉዳዮች እናነሳለን። አብራችሁን ቆዩ። የመላእክት አገልግሎትና ሚና በመንፈሳዊ ዓለም ውስጥ ሰፊ ነው። መላእክት የእግዚአብሔር አገልጋዮች እንደመሆናቸው መጠን የሰዎችን ሕይወት ለመርዳትና ለመጠበቅ የተሰጡ ልዩ ፍጥረታት ናቸው። እነዚህ መንፈሳዊ ፍጥረታት በተለያዩ መንገዶች ለሰው ልጆች እንደሚቆሙ፣ እንደሚጠብቁና እንደሚደግፉን መጽሐፍ ቅዱስና ታሪክ ይነግረናል። ብዙ ጊዜ በሕይወታችን ውስጥ ከባድ ፈተናዎች ወይም አደጋዎች ሲያጋጥመን የማናየው የእርዳታ እጅ ሲደርስልን ይሰማናል። ይህ የመልአክ ጥበቃና እርዳታ ሲሆን በመጽሐፍ ቅዱስ በመዝሙር 90 በቅንፍ 91 ቁጥር 11 ላይ በመንገድ ሁሉ ይጠብቁ ዘንድ ስለ አንተ መላእክቱን ያዛል፣ እግር በድንጋይ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏል። ይህ ጥቅስ መላእክት ከድንገተኛ አደጋዎችና ከመሰናክሎች ለመጠበቅ ምን ያህል ንቁ እንደሆኑ ያሳየናል። በሐዋርያት ሥራ ምዕራፍ 12 ላይ ደግሞ ቅዱስ ጴጥሮስ ከእስር ቤት በመላእክቱ አማካኝነት እንዴት ድንቅ በሆነ መንገድ እንደተለቀቀ እንመለከታለን። ይህ የሚያሳየው መላእክት በአስቸጋሪ ሁኔታ ውስጥ እኛን ለማዳን እውነተኛ ጣልቃ ገብነት እንዳላቸው ነው። ዛሬ የምንተርክላችሁ በታሪክ መጽሐፍ ተመዝግቦ በመጽሐፍ ቅዱስ ታትሞ በቤተ ክርስቲያናችን ታሪክ ደምቆ ስለሚኖረው ታላቅ ታምር ነው። ዓለም በኃይሉና በክብሩ በሚመካበት፣ እምነት ግን በሞት ፊት በሚፈተንበት በዛ የባቢሎን ዘመን እሳቱን ወደ ቀዝቃዛ ጠል የተለወጠበትን፣ ሞት በሕይወት የተሸነፈበትና የመልአኩ የቅዱስ ገብርኤል አዳኝነትን ነው። ዛሬ ታኅሳስ 19 በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እጅግ ደምቆ ከሚከበሩ በዓላት አንዱ ነው። ይህ ቀን ቅዱስ ገብርኤል ሦስቱ ሕፃናትን አናንያን፣ አዛርያና ሚሳኤልን ከሚነድ እቶን እሳት ያዳነበት ዕለት የሚታሰብበት በመሆኑ የመዳን ቀን ተብሎ ይጠራል። ይህን ታሪክ ነው ዛሬ የምንነግራችሁ። ታሪኩ የሚጀምረው በባቢሎን ምድር ነው። ንጉሥ ናቡከደነጾር ቁመቱ 60 ክንድ ወርዱ 60 ክንድ የሆነ የወርቅ ምስል አቆመ። አዋጅም አወጣ። የመለከትና የእምቢልታ ድምፅ ስትሰሙ ተደፍታችሁ ላቆምኩት ምስል ስገዱ፣ ያልሰገደ ግን ወደሚነድ እቶን እሳት ይጣላል የሚል አዋጅ አወጣ። በዚያ ስደትና መከራ በበዛበት ምድር እግዚአብሔርን የሚያመልኩ 3 ወጣቶች ነበሩ። እነሱም አናንያ ወይም ሲድራቅ፣ አዛርያ ወይም ሚሳቅና ሦስተኛው ሚሳኤል ወይም አብድናጎ የተባሉ ነበሩ። እነዚህ ወጣቶች በንጉሡ ፊት ቆሙ። ለጣዖቱ አንሰግድም አሉ። ምን አይነት ጽናት ነው! ምን አይነት መታመን ነው! በፍጹም አንሰግድም አሉ። በዚህ ጊዜ ንጉሡ እጅግ ተቆጣ። እሳቱ ካለማቋረጥ 7 እጥፍ እንዲነድ አዘዘ። ወጣቶቹ ግን ለንጉሡ የሰጡት መልስ ዛሬም ድረስ በታሪክ ሲዘከር ይኖራል። ንጉሥ ሆይ፣ የምናመልከው አምላካችን ከሚነደው ከእቶኑ እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ነገር ግን ንጉሥ ሆይ፣ አምላካችን ባያድነን እንኳን ላቆምከው ለዚህ ምስል አንሰግድም አሉት። በትንቢተ ዳንኤል ምዕራፍ 3 ላይ እንደምናነበው ይህ ንግግር እምነት ማለት አምላኬ ያድነኛል ብሎ መታመን ብቻ ሳይሆን ባያድነኝ እንኳን ከእውነት አልርቅም የሚል ፍጹም ፍቅር መሆኑን ያስተምረናል። ወጣቶቹ ታስረው ወደ እቶኑ እሳት ተጣሉ። እሳቱ እጅግ ኃይለኛን ከመሆኑ የተነሳ ወርውሮ የጣላቸውን ወታደሮች አቃጠለ፣ ገደላቸው። ነገር ግን በዚያ በሚነድ እሳት ውስጥ የሆነው ነገር ዓለምን የሚያስደንቅ ነበረ። ንጉሥ ናቡከደነጾር ደንግጦ ከመቀመጫው ተነሳ። እኛ የጣልነው 3 ሰዎች አልነበረምን ሲል ጠየቀ። አዎ ንጉሥ ሆይ አሉት።
እርሱ ግን እንዲህ አለ፣ እነሆ እኔ የተፈቱ በእሳት መካከል የሚመላለሱ 4 ሰዎች ያለው ምንም የነካቸው ነገር የለም። የአራተኛው መልክ ደግሞ የእግዚአብሔር ልጅ ይመስላል ሲል ተናገረ። የአራተኛው ሰው የእግዚአብሔር የቅርብ አገልጋይ፣ በእግዚአብሔር ፊት የሚቆመው፣ ለሰው ልጆች የምስራች የሚናገረው፣ ዛሬ በታኅሳስ 19 በዓሉ የሚከበርለት ቅዱስ ገብርኤል ነበረ። ከሰማያት ወርዶ የእሳቱን ነበልባል ወደ ቀዝቃዛ ጠል ለወጠው። ወጣቶቹ በእሳት መካከል ሆኖ እግዚአብሔርን ያመሰግኑ ነበረ። ወጣቶቹ ከእሳት ሲወጡ ጠጉራቸው አልተለበለበም፣ ልብሳቸውም አልተቃጠለም። እንዲያውም የእሳቱ ሽታ እንኳን አልነካቸውም ነበር። ንጉሥ ናቡከደነጾር በድጋሚ ሌላ አዋጅ አወጀ። ከአናንያና ከአዛርያ ከሚሳኤል አምላክ በቀር የሚያድን ሌላ አምላክ የለምና የእነርሱን አምላክ የሚሳደብ በቤቱ ላይ ጥፋት ይሁን የሚል አዋጅ። ይገርማል። ፍጹም እምነት አዋጅ ያስቀይራል። የሦስቱ ወጣቶች አምላክ አዳኝነት አመነ ናቡከደነጾር። የቅዱስ ገብርኤልና የሦስቱ ወጣቶች ታሪክ ተራ የሆነ ጥንታዊ ተረካ ሳይሆን ዛሬም ድረስ በሕይወታችን ውስጥ ልንተገብራቸው የምንችላቸውን ታላላቅ ቁም ነገሮች ይዟል። ይህ ታሪክ ለእኛ የሚያስተምረን ብዙ ቁም ነገሮች አሉ። አንደኛ፣ ያለ ቅድመ ሁኔታ ለእግዚአብሔር ታማኝ መሆንን ነው። ሦስቱ ወጣቶች ለአምላካቸው የነበራቸው ፍቅር ቢተርፉም ባይተርፉም ላይ የተመሰረተ ነበረ። አምላካችን ባያድነን እንኳን ላቆምከው ምስል አንሰግድም ማለታቸው እግዚአብሔር የምንከተለው በረከት ስናገኝ ብቻ ሳይሆን በመከራ ውስጥም ጭምር መሆን እንዳለበት ያስተምረናል። ወደ ክርስቲያኖች እምነታችንን ጥቅምና ስኬት ላይ ሳይሆን በፈጣሪ ማንነት ላይ የተመሰረተ መሆን ይገባዋል። ሁለተኛው ታሪኩ የሚያስተምረን ለዓለማዊ ተጽዕኖ አለመንበርከክን ነው። ንጉሥ ናቡከደነጾርና መላው የባቢሎን ሕዝብ ለጣዖት ሲሰግዱ፣ 3 ወጣቶች ግን በብቸኝነት ቆሙ። ብዙሃኑ ስለተከተሉት ብቻ ስህተት የሆነ ነገርን አለመከተልን ያስተምረናል። ዛሬም ቢሆን ከሕሊናችን ከእምነታችን ጋር የሚጋጩ የዓለማዊ ተጽዕኖዎች ለምሳሌ እንደ ሙስና፣ ክፋት፣ ጥላቻ የመሳሰሉ ነገሮች ሲገጥመን እንደ ወጣቶቹ አላደርግም፣ አልሰግድም ማለት ይጠበቅብናል። የእውነት መንገድ የጥቂቶች ቢሆንም እንኳን እውነትን ይዞ መቆም ድል ያመጣልናል። ሦስተኛው ከታሪኩ የምንማረው አምላክ በመከራ ውስጥ አብሮን መሆኑን እንድንገነዘብ ነው። የሚገርመው ነገር እግዚአብሔር ወጣቶቹ ወደ እሳት እንዳይጣሉ አላደረገም። ነገር ግን በእሳቱ ውስጥ አብሯቸው ተገኘ። እሳቱን አጠፋው ሳይሆን እሳቱ ውስጥ ሆነው እንዳይቃጠሉ አደረጋቸው። ፈተናና መከራ ከሕይወታችን ላይ ጠፋ ይችላል። ነገር ግን በመከራው መካከል እግዚአብሔርና ቅዱሳን መላእክት አብረውን ስላሉ መከራው አይበላንም። ይህንን ማመን ይጠበቅብናል። ሁልጊዜ በማንኛውም ሁኔታ ውስጥ አምላካችን እንደማይተወን ቅንጣት ያህል መጠራጠር የለብንም። እግዚአብሔር በመከራችን ጊዜ አብሮን ነው። ሌላው አራተኛው ታሪኩ የሚያስተምረን የቅዱሳን መላእክት ተራዳይነትን ነው። ቅዱስ ገብርኤል ከሰማይ ወርዶ እሳቱን ወደ ጠልነት መለወጡ መላእክት በእግዚአብሔር ፍቃድ ለሰው ልጆች እንደሚላኩና እንደሚራዱን ያሳየናል። የእግዚአብሔር መልአክ በሚፈሩት ዙሪያ ይሰፍራል ያድናቸውማል የሚለውን በመዝሙር 33 የተጠቀሰውን ቃል በተግባር ያሳየ ታሪክ ነው። ብቻችንን አይደለንም ውድ ክርስቲያኖች። የሚጠብቁንና የሚያድኑን ሰማያዊ መላእክት ከጎናችን አሉ። የንጉሥ ልጆች ነን። የንጉሥ ልጅ ደግሞ ያለ ጠባቂ አይተውም። መላእክት ይጠብቁናል። መላእክቱን ስለኛ እግዚአብሔር ያዘልናል። አምስተኛው ታሪኩ የሚነግረን የጽናት ውጤት ለሌሎችም የሚተርፍ መሆኑን ነው፣ ምስክር መሆኑን ነው። የወጣቶቹ ጽናት በመጨረሻ የንጉሱን ልብ የናቡከደነጾርን ለወጠ። ንጉሡ አዋጅ እስከ ማውጣት ደረሰ። እኛ በምናሳየው መልካም ምግባርና ጽናት ለሌሎች ስለ እግዚአብሔር ታላቅነት እንዲረዱ
መንገድ እንከፍታለን። የእኛ በትክክለኛ መንገድ ላይ መቆም ለሌሎች መለወጥ ምክንያት ይሆናል። በአጠቃላይ ውድ ቤተሰቦች ታሪኩ የሚያስተምረን እሳት የመሰለ መከራ ቢገጥመንም በጽናትና በእምነት ከቆምን እሳቱ ወደ ጠል ወደ በረከትነት እግዚአብሔር እንደሚለውጠው ነው። ዛሬ በሕይወታችን የመከራ እሳት ሲነድብን፣ በፈተና ስንከበብ ቅዱስ ገብርኤል በአምላክ ፈቃድ ይደርስልናል። ይህ ተስፋ አለን። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። መዝሙር 33 ቁጥር 7 ላይ። ውድ ተመልካቾቻችን በዓሉ የሰላም የበረከትና የምስራች የምትሰሙበት እንዲሆን እንመኛለን። የቅዱስ ገብርኤል ተራዳይነትና ጥበቃ አይለየን። እናንተስ በሕይወታችሁ የመልአኩን ጥበቃ ያያችሁበት አጋጣሚ አለ? እዚህ በሀሳብ መስጫ ሳጥን ላይ ያካፍሉን። ቪዲዮውን ከወደዳችሁ ላይክ አድርጉት፣ ሼር በማድረግ ሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ የሆኑ እግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳኑ ሁሉ ተራዳይነት ከሁላችን ጋር ይሆን። ወስብሐት ለእግዚአብሔር።